ያልተንኳኩ በሮች። ደራሲ ጳውሎስ ፈቃዱ፣ ተራኪ ዮሴፍ ወልደማርያም። ለምን እንደማላገባ። ርዕሱን ያየ ባለትዳር የሥራ ባልደረባዬ ወይ ጉድ! ለምን እንደማታገባ ማወቅ ቀርቶ አግብተህ እንኳን ለምን እንዳገባ ማወቅ አትችልም ብሎኛል። ቢሆንም ሰዎች የማያገቡባቸው የራሳቸው ሰበቦች ይኖራቸዋል ብዬ ገምታለሁ። ስለዚህ አንዳንድ ወዳጆቼን ለምን እስካሁን ሌጣ እንደሆኑ ላቀረብኩላቸው ጥያቄዎች የሰጡኝን ምላሽ እንደሚከተለው አቅርቤዋለሁ። በእርግጥ ጥያቄዎቹ በሙሉ ወንዶች ላይ ያነጣጠሩ ናቸው። ምክንያቱም ሴቷን ልጅ ለምን አታገቢም ብዬ ብጠይቃት ለምን አታገቢኝም ያልኳት መስሏት ችግር እንዳይፈጠርብኝ ሰግቼ ነው። ስለዚህ የሴቶችን ጉዳይ ራሳቸው ሴቶች እንደሚያስቡበት ተስፋ በማድረግ የእኛኑ ጣጣ ልቀጥል። ለነገሩማ የወንዶች ጉዳይ የሴቶች ጉዳይ አይደል እንዴ? አንዱን ጠየቅኩት፣ አንተ ግን ለምንድን ነው የማታገባው? አንተ ራስህ ለምን አታገባም? ጥያቄን አንጥሮ መለሰው። የማትኖርበትንማ አትሰብከኝም አለኝ እያሾፈ። እኔ እኮ አግባ እያልኩ ልዘበዝብ አይደለም፣ ምክንያቱን ለማወቅ ስለምፈልግ ብቻ ነው የጠየቅኩ በማለት በአይኔ ጭምር ተለማመጥኩት። ለምን እንደማላገባ ማወቅ ትፈልጋለህ አለኝ እንቁልጭልጭ የሚል ይመስላል። አዎን አልኩት በጉጉት። ከየት ላምጣ አለኝ ፍርጥም ብሎ። ምን አልኩት በድንጋጤ። ሚስት ነዋ ሲለኝ ልቤ መለስ አለ። ሁሉም የሞላው ቀጭን ጌታ በመሆኑ አንዳች ኢኮኖሚያዊ ችግር እንደሌለበት አውቃለሁ። እንዴት አንተ ሚስት ታጣለህ ብዬ ጥያቄን ገፋሁበት። ወንድም የልጆች የሰንበት ትምህርት ቤት ሰንደይ ስኩል ብትሄድ እንኳን ሚስት አታገኝም። የ12 እና የ13 ዓመት ልጆች እጮኛ አላቸው። ጴንጤ እኮ ስግብግብ ሆኗል። የቀሩት ገና ያልተወለዱት ብቻ ናቸው። ቀድመው ያገቡት ወዳጆቻችን ሴት ልጅ ሲወልዱ ቀልበን ካላስቀረን መቅለጣችን ነው። የኛዎቹ ገና አልተወለዱም ነበር ምላሹ። መጽሐፍ ሚስትን ያገኘ የሚለው ሚስት በቀላሉ ስለማትገኝ ይሆን እንዴ? አንዳንድ ወንዶች የምትሆናቸውን ሴት ማጣታቸው ላለማግባታቸው እንደ ምክንያት ያቀርባሉ። አንዳንዶች ደግሞ እድሜ ልካቸውን ከአንዲት ሴት ጋር መሆን የሚያስከትለውን መሰልቸት በማሰብ ከወዲሁ ጥያቄውን ገሸሽ ለማድረግ ይሞክራሉ። አንድ ወዳጅ አለኝ። ዲግሪውን ይዞ እንኳን የትምህርት ፍላጎቱ አልበረደለት። ማንበብማ የተለከፈበት ነው። ስነ ጽሑፍም ጠርተዋለች። በተለያዩ ነገሮች ላይ ተሳትፎ የሚያደርግ ሁለገብና ተጫዋች ነው። ስለዚህ የተለያዩ ሴቶች አይናቸውን ይጥሉበታል። ለምን አታገባም? አንዷ ጠየቀችው። ይህን ሁሉ ተምሬ ይህን ሁሉ አንብቤ ራሴን ለማሳደግ እንዲህ ቀንና ሌሊት ስለፋ ኖሬ የአንዲት ሴት ብቻ ለመሆን ምን አጣደፈኝ አለ እያሾፈ። እና ስንት ፈለክ? አይ ለአንድ ሴት እንኳን እበዛለሁ አለ ተዝናንቶ። ታዲያ ሁላችንንም ታገባን እንዴ? ስለ ሁሉ የሞተው ጌታ ኢየሱስ ብቻ ነው። እናንተ ደግሞ ማን መሆን ነው አለችው ቆጣ ብላ። አንዳንዶች ደግሞ ካልቸገራቸው በቀር ትዳር አይፈልጉም። አንዱ ባልንጀራዬ ተረኛ ተጠያቂ ነው። እስካሁን ከወላጆቹ ጋር ነው የሚኖረው። ቀጠልኩኝ። ለምን አታገባም? ለምን እንደማላገባ የምር ማወቅ ትፈልጋለህ? አዎና አልኩት ካፉ ነጥቄ። እህቶቼ ካላገቡ አላገባም። ከነርሱ ጋር ፉክክር ይዘሃል እንዴ?
አረ በፍጹም፣ እንዲያውም በጣም ጥሩ እህቶች ነው ያሉኝ። ማታ ከስራና ከትምህርት ቤት መልስ አምሽቼ ነው የምገባው። ቤት ስደርስ ክፍሌ ተጠርጎ ምኝታዬ ተነጥፎ ይጠብቀኛል። ልብሴንም ያጥቡልኛል። ከውስጥ የምለብሳቸውን እንኳን ንክች አላደርግም። እህቶቼ ውለው ይግቡ አክብረውና እንደ እንቁላል ተንከባክበው ይዘውኛል። ሲርበኝ እማዬ እራት ማለት ብቻ ነው። እጄን አስታጥበው ምግብ ያቀርቡልኛል። እንዳይበርደኝ ትንሿ አብራኝ ትተኛለች። ታዲያ በየት በኩል ሚስት ትዝ ትበለኝ እና ምን ይሻልሃል? እግዚአብሔር እኔን ትዳር እንዲይዝ ከፈለገ አስቀድሞ እህቶችን መዳር ያለበት ይመስለኛል። ስለዚህ እነርሱን እየጠበቅኩ ነው። ምቾቴ ሲጓደል ብርድ ይለኝና ያኔ አስብበታለሁ። አሁንማ ምን ጎደለኝ? የምን የእግዚአብሔርን ዓይን መውጋት ነው አለኝ። በእርግጥ ይህንን ሐሳብ ሁሉም አይጋሩትም። አንዳንዶቹ ነፃነታቸውን እጅግ ይፈልጋሉ። አንድ የማውቀው ወጣት አለ። ሁሌ ከእናቱ ጋር ጦርነት ላይ ነው። እባክሽን ማሚ ቤት ተከራይቼ ልውጣ። ምን ጎደለህና? እናቱ ናቸው። አሁን እኮ አድጌያለሁ። ስለዚህ የራሴን ነፃነት እፈልጋለሁ፣ ኑሮንም ልለማመድ እንጂ። እናቱም ለሌሎች ያከራዩትን ቤት አስለቀቁና በል አድሰ ገባበት በማለት ምክር አዘል ትዕዛዝ ሰጡት። ትንሽ ቆየና መነጫነጭ ጀመረ። ደግሞ አሁን ምን ጎደለኝ ልትል ነው? አግብተ ካልሆነ ከዚህች ቤት ንቅንቅ አትላትም። እናትየዋ ናቸው። ቆይ ማሚ፣ አሁን አንቺ እጅ ላይ ነው ያለሁት። ሳገባ ደግሞ ሚስቴ ከአንቺ እጅ ፈልቅቃ ወደ ራሷ ታሸጋግረኛለች። እናንተ የምትቀባበሉኝ ዕቃ ነኝ እንዴ? ለራሴ የምኖረው መቼ ነው? ወንድ ላጤ መሆን እኮ በህይወት ዘመን አንዴ ብቻ የሚገኝ እድል ነው። እስከ መቼ በጓደኞቼ ልቅና? አላሳዝንሽም እማሚ? እናትየው ንግግሩ ቢያስቃቸውም ሆዳቸውን አላባበውም። እርሱም ቁርስ ለመስራት ሲሞክሩ ያረረባቸው ጦማቸውን በሚውሉ ወንደላጤ ጓደኞቹ ገጠመኝ ቢቀናም እናቱን ማሳዘን አልፈለገምና እስካሁን አብሯቸው ይኖራል። የትኛዋም ሴት ሚስታቸው ልትሆን እንደምትችል የሚያስቡ ወንዶች ደግሞ አሉ። አንዳንዶቹ ግን በልካቸው የተሰፋች ሬዲ ሜድ ሴት ፍለጋ ላይ ናቸው። እስቲ የአንዱን ውጣ ውረድ ለናሙና እንመልከት። ቀይ ሴት ነፍሱ ናት። ተናጋሪ ከሚባሉ ሰዎች ጎራ ስለሚመደብ ረጋ ያለች ሴት ቀልቡን ትስበዋለች። ቀልጣፋና ተግባቢ ቢሆንም እስካሁን ብቸኛ ነው። ተሞክሮውን እንዲያጫውቶኛል። ይሄውልህ አንድ ቀን አንዷን አገኘውልህ። የምታምር ቀይ ልጅ በመሆኗ እንድታመልጠኝ አልፈለኩም። ሻይ ልንጠጣ ተቀጣጠርን፣ ተገናኘን። ቀርቦኝ ስለነበረም አብረን ምሳ በላን። ምን ችግር አለባት መሰለ? ያለ እረፍት ነው የምታወራው። ፋታ ልትሰጠኝ አልቻለችም። እንዴትና ለምን የመሳሰሉትን አጫጭር ጥያቄዎች ልጠይቃት የቻልኩት እንኳን ከረጅም ንግግሯ በኋላ ትንፋሽ አጥሯት አየር ለመሳብ ንግግሯን ላፍታ ስታቋርጥ ነው። አውርታ አትጠግብ። ምን ጉርናት ባክህ! መንጋጋዋን አይደክማትም እንዴ? እኔ ተናጋሪ እሷ ተናጋሪ ብንጋባ እኮ ቤቱ መንደዱ ነው። ቤታችን እሳት አደጋ መከላከያ አጠገብ ነው መሆን ያለበት። እርሷ እያወራች እኔ በውስጤ አሰላሰል የነበረው እንዴት በነብዬ ካጠገፏ እንደምጠፋ ነበር። ስለዚህ ከእርሷ ጋር ላለመቀጠል የዚያኑ ቀን ወሰንኩ። ደግማ ብትደውልልኝም ላገኛት አልፈለኩም። ጆሮ መጫወቻ ነው እንዴ? ልጁ ትንሽ እውነት ያለው ይመስላል። Woe to the house where the hen crows and the cook keeps quiet የሚለው የድሮ የስፓኒሾቹን አባባል አስታወሰኝ። አውራ ዶሮው ዝም ብሎ ሴቷ ዶሮ የምትጮህበት ቤት ወዮለት ማለት ነው። እሺ ከዚያስ አልሁት።
ጨዋታውን እንዲቀጥል ለማባበል። ሌላኛዋ ደግሞ መጣችልህ። ይቺ ደግሞ የሀብታም ልጅ ናት። ዝምተኛና ሰዎችን ቀና ብላ የማታይ ብትሆንም የምታወራልኝ ገንዘቦች ሁሉ 5 እና 6 ዜሮዎችን የሚያስከትሉ ናቸው። ሚሊየን ማለት ነው አልኩት ካፉ ነጥቄ። አዎን፣ እኔ ደግሞ እንደምታውቀው የድሃ ልጅ ነኝ። ድሮ እኛ ሰፈር ሚሊየን የሚባል ልጅ ነበረ። ሚሊዮን የማውቀው እርሱን ብቻ ነው። በተረፈ ሽበሺ የሚባል የትምህርት ቤት ጓደኛ ነበረኝ። ሽብሬ ከምትባል ልጅ ጋር ደግሞ አብረን ሚዜ ሆነናል። እናለህ ይች ልጅ ሀብታም ናትና ፈላጊዋ ብዙ ነው። በዚህ ላይ የተማረች ናት። በጣም አስጠናቂው ነገር ደግሞ ምን እንደሆነ ታውቃለህ? በፍቅር ጉዳይ እኔ እንዳው መረጠች። ታዲያ ለምን አላገባሃትም? የመጀመሪያ ልጃችሁን እኮ ቢሊየን ልትሉት ትችላላችሁ። ቆንቋና ናት። ፍራንክ ስትወድ ለጉድ ነው። እርሷ ለ10 ሳንቲም ያላትን ፍቅር ያህል እኔ ለ10 ብር እንኳን የለኝም። እኔን ከነ ድህነቴ ብትወደኝም ለሌላ ድሃ አታዝንም። አንድም ቀን ለድሃ ስትሰጥ አይቻት አላውቅም። ሻይ ጠጥታና ምሳ በልታ ለአስተናጋጅ ጉርሻ ትተውም። እኔ ደግሞ እንጀራ የሚሰስቱና ለሰራተኞቻቸው ደሞዝ በዕለቱ ከከፈሉ የሚያማቸው ክፉ ሴቶችን አውቃለሁ። እንዲህ አይነት ሴቶች በጣም ነው የሚያስጠሉ። ታዲያ ለድሃ ከማታዘን ጨካኝ ሴት ጋር ልኖርልህ ነው እንዴ? እንኳን ሚስቴ ጎረቤቴ እንድትሆን አልፈልግም። ምነው ባክህ እናት አባት አልረገሙኝ አለኝ እየተንገፈገፈ። እናቱ መንግስት እንኳን ነፍሰ ገዳይን አስሮ ይቀልባል የሚሉ ደግ ሴት ናቸው። ኑሯቸው ከእጅ ወደ አፍ ቢሆንም ቤታቸው የገባ ሰው ሁሉ በልቶ ቢወጣ ደስ ይላቸዋል። በየቀኑ ቤታቸው የሚመጣ አንድ ችግረኛ አለ። ድፍን እንጀራ ነው የሚሰጡት። እንዲቆረስበት በፍጹም አይፈቅዱም። ቤታቸው አካባቢ የሚኖሩ ችግረኞች በበዓል ቀናት ስጋ ወጥ የሚልኩ ሩህሩህና አዛኝ እናት ነው ያሉት። ታዲያ ይሄ ልጅ የእናቱን አይነት ማግባት ቢፈልግ ትፈርዱበታላችሁ? በጣም ደግና ለድሃ የምታዝን ፍቅረኛ ለነበረችው ወደማውቀው ጓደኛዬ ደግሞ ሄድኩና ጥያቄን አነሳውለት። እውነትን ነው፣ በጣም ለድሃ ታዝናለች። አንዳንዴማ ሙሃይ ትሬዛ በወጣትነታቸው እርሷን ይመስሉ እንደነበር ሁሉ አስባለሁ። ችግሯ ግን ቁንጅናዋ ነው። ፈላጊዋ ብዙ ስለሆነ ቆዳዋን ታዋድዳለች። ትወጅኛለሽ ብዬ ስጠይቃት የምጠላህ አይመስለኝም ነው መልሷ። እርሷን እንደ ቃልቻ መለማመን የየዕለት ስራ የሆነና ታከተኝ። 10 ቀን ደውዬላት 11ኛው ቀን ባልደውልላት እኔን ትጠብቀኛለች እንጂ አትደውልልኝም። በሞባይል አጫጭር መልእክቶችን፣ ቀልዶችን ብልክላትም መልስ አትሰጠኝም። አመሰግናለሁ የሚል መልእክት እንኳን አትልክልኝም። ተቀባይ ፓሲቭ ብቻ ናት። የሆነ ነገርም ካልፈለገች በቀር አትደውልልኝም። እንድሰራላት የምትፈልገው ጉዳይ ከሌለ ትዝ አልላትም። ምንም ምክንያት ብታጣ እንኳን የሰው ስልክ ልትጠይቀኝ ነው የምትደውለው። እንደ ጉዳይ አስፈጻሚዋ ብቻ ነው የምታየኝ። ለዚያውም እኮ ድንገት ስትደውልልኝ ፍራንክ አይኖራት ይሆናል በማለት ስልኩን ዘጋውና መልሼ ደውልላታለሁ። ሆኖም ሁሉ ነገር ከኔ እንዲመጣ ትፈልጋለች። የትኛዋ ልዕልት ናት እርሷ? ፊቱን ኮስተርተር ሲልብኝ ቶሎ ካጠገቡ ጠፋሁ። ሌላኛው የድሮ ጓደኛዬን ፍለጋ ሄድኩ። ቆንጂዬ ጓደኛ የነበረችው እርሱ ጎበዝ ተማሪና አንባቢ፣ እርሷ እንግሊዘኛ ዳገቷ ነው። ብዙ ቋንቋ ትምህርት ቤቶች ገብታለች። በዚህ ምድር ላይ የማይለወጠው የለውጥ ሕግ እና የእርሷ እንግሊዘኛ ይመስል አንዳች ለውጥ ማምጣት ግን አልቻለችም። ዩ አር ዘ ቤስት
ከሁሉም ትሻላለህ ብላ ለመጻፍ ዩ አር ዘ ቢስት አውሬ ነህ ብላ ጽፋለታለች። ሆኖም ከዚህ የቋንቋ ችግሯ በቀር በውይይት ጊዜ ምክንያታዊ መሆን የምትችል ባለ አእምሮ ናት። በተጨማሪም የጠንካራ ስብዕና ባለቤት በመሆኗ ኃላፊነት የመሸከም ብቃት አላት። ለምን አላገባሃትም አልኩት። ጭቅጭቋን አልቻልኩትም። አሳምነኝ ላሳምንህ የምትለው ፈሊጥ አላት። ለማደርገው ነገር ይቅርና ለማስበው እንኳን አስቀድሜ እርሷን ማሳመን ግዴታዬ ነው። ስለ እያንዳንዱ ነገር እርሷን ማሳመን ለእርሷ የነበረኝን ፍላጎት እየቀነሰው መጣ። ገና ላገኛት ስሄድ ደግሞ ምን ትለኝ ይሆን የሚል ስጋት ይይዘኝ ጀመር። ቀስ በቀስ ግንኙነታችን እየቀዘቀዘ ሄደ። አሁን አንድ አማራጭ ነው የቀረኝ። በዘመዶቼ በኩል ከአገር ቤት ሚስት እያፈላለኩ ነው። ከተገኘልኝ እስከ 6ኛ ድረስ አስተምራትና አገባታለሁ። ከ6ኛ ክፍል በላይ ከተማረች የእርሷንም ሙግት አልችለውም አለኝ ትክዝ በማለት። አቤት የሰው ፍላጎት አበዛዙ! ደግሞ የአበሻ ሴት ማግባት አልፈልግም የሚለውን ጓደኛዬ ዘንድ ሄድኩና ምክንያቱን ጠየቅኩት። አድርጉ ያልካቸውን ብቻ እንጂ ለምን ብለው አይጠይቁህማ። አሳምነኝ ወይንም ላሳምንህ የማትለኝን ሴት እንዴት አገባለሁ? ገደል ለማግባት ብቃረብ እንኳን አይመልሱም እኮ። ስለዚህ ፈረንጅ ባገባ መርጣለሁ ነበር ያለኝ። ይሄኔ ፊተኛው ጓደኛዬ ትዝ ሲለኝ አልተገናኝቶ ከማለት በቀር ሌላ ቃል አልነበረኝም። መጨረሻ ፈላስፋነት ወደሚቃጣው ጓደኛዬ አመራሁ። መጽሐፍ ቅዱስን ጠንቅቆ ያውቃል። ኧረ የሶቅራጦስም ደቀ መዝሙር ይመስለኛል። አፈንጋጭ ቢጤ ስለሆነ እርሱን ሳገኘው የፍቅር እስከ መቃብሩ ጉዱ ካሳ ትዝ ይለኛል። ለምንድነው የማታገባው? የተለመደ ጥያቄን ሰነዘርኩ። ለምንድነው የማገባው ነበር መልሱ። ድሮም ፈርቼ ነበር። ስጠይቅህማ መልሳ አትጠይቀኝ አልኩት ግራ ሲገባኝ። ለምታደርገው ለእያንዳንዱ ነገር ምክንያታዊ መሆንማ አለብህ። ስለዚህ ከማግባቴ በፊት ለምን እንደማገባ ማወቅ ይኖርብኛል። ካላገቡ መኖር አይቻልም እንዴ? ያላገባ ሰው ጎዶሎ እንደሆነ ለምን ይታሰባል? ጎዶሎ የሆኑ ወንዶችና ሴቶች ልክ ሲጋቡ ሙሉ እንደሚሆኑ የሚነገረው እኔን አይስማማኝም። ሴቶችም ያለ እነርሱ ሙሉ እንደማንሆን ወይንም ያለኛ ሙሉ እንደማይሆኑ ማሰባቸው ያናድደኛል። ቤተ ክርስቲያን እንዲህ አይነቱን ሚዛናዊ ያልሆነ አስተምሮ ማስተካከል አለባት። እኔ በበኩሌ ሙሉ ስለሆንኩ አገባለሁ እንጂ ገና ሙሉ ለመሆን አላገባም። ያለኔ ሙሉ መሆኗ የምታምን ሴት ባገኝ አይኔን አላሽም። ግን የት ትገኛለች? ገብቶሃል አይደል ሲለኝ ራሴን በመነቅነቅ መስማማቴን ገለጽኩ። ዲስኩሩን ቀጠለ። ስለዚህ ሳያገቡ እንዴት መኖር እንደሚቻል ትምህርት መሰጠት አለበት። ጋብቻ ግዴታ ነው እንዴ? ያለ እግዚአብሔር ሙሉ አለመሆናችን እውነት ነው። አንድ ከመሆን ሁለት መሆን እንደሚሻልም ግልጽ ነው። መጋባት የራሱ የሆነ ጠቀሜታ እንዳለውም አልክድም። ከዚህ ውጭ ግን ሙሉ ለመሆን ማግባት መጽሐፍ ቅዱሳዊ አይመስለኝም። ጎዶሎና ጎዶሎ ሙሉ ይሆናል ሳይሆን ሙሉና ሙሉ ሲደመር ሙሉ ይሆናል ብዬ ነው የማምነው። እግዚአብሔር እኮ ሙሉ አድርጎ ነው የፈጠረን አለኝ። አሜን አልኩኝ፣ አይኖቼን ጨፍኜ ራሴን ዝቅ እያደረግኩ። የተወደዳችሁ የአድማጭ ተከታታዮቼ አዝናኝና አስተማሪ የሆነው ትረካዬ ከተመቻችሁ ላይክ በማድረግ ለሌሎች እንዲደርስ ሼር፣ በቀጣይ ጊዜ የምሰራቸው ስራዎች እንዲደርሷችሁ ሰብስክራይብ ማድረግዎን እንዳይረሱ እያስታወስኩ ስለተከታተላችሁኝ ምስጋናዬ ላቅ ያለ ነው።